ማን አንተ? አቶ አዲ ወደ ቤተ ክርስቲያን ነው የሚሄዱት? አዎን ልጄ። ግን እኮ ቤተ ክርስቲያን በዚህ በኩል አይደለም። ታዲያ ቤት ነው። አሁን የት ነው ያለሁት? ምን የኔ ነገር ልጄ፣ ዛሬስ ተዘናግቻለሁ። ወደ ቤተ ክርስቲያን እኔ አደርሰውታለሁ። የት እንደሆነ ታውቀዋለህ? አዎ። እንሂድ ልጄ። ለመሆኑ ማን ነው ስምህ? የማንስ ልጅ ነህ? እዛው ስንደርስ እነግርዎታለሁ። እሺ። ለምንድን ነው የተከፉት? በዓለ ትንሣኤ ተቃርቧል። እኛም ደስ ብሎናል። የአሁኑ በዓል ግን ከብዶናል። ይኸውልህ ልጄ፣ ባለቤቴ 2 ሸሚዞችን ትሰራ ነበር። ኩኪስና የምወዳቸውን ብስኩቶች ታዘጋጅ ነበር። ግን ምን ያደርጋል፣ ወድቃ እጇን ተሰብራለች። እኔም አይነ ስውር ነኝ። ያለ እርሷ ማንም የለኝ። አቡላ የተባለ ወጌሻ አለ። የታወቀ ወጌሻ ነው። እርሱ ያድናታል። ወደ እርሱ ማን ይወስደኛል ብለህ ነው? እኔ አይነ ስውር ነኝ። እኔ እነግርልዎታለሁ። አሁን ወደ ቤተ ክርስቲያን እንሂድ። ቤተ ክርስቲያኑ ይኸውሉ ደርሰዋል። ወደ ውስጥ ያስገባው ዘንድ ያንኳኩ። ቆይ እስኪ ከመግባቴ በፊት ስም ማን እንደሆነ በታታ የማን ልጅ እንደሆንክ ንገረኝ እንጂ። እኔ ቂርቆስ ነኝ። ቂርቆስ? ታላቁ ሰማዕት? ጌታ ሆይ ክብር ይገባሃል።